በለሚኩራ ክፍለ ከተማ ሞዴል ብሎኮችን ሁሉም ነዋሪ በሚሰሩ ስራዎች ላይ ሁሉ ብዙ ተሳትፎ ያደርጋል። ስማርት የሆኑ የተሻሉ ሞዴል ብሎኮችን ለመፍጠር ሰንሻይን መሪ ሎቄ መንደር ውስጥ የተገኘ ነው። ነዋሪው የሚያዘንን እንታዘዛለን። እዚህ ከጓደኞቼ ጋር ዥዋዥዌ ሞንኪ ባር እንጫወታለን። ግቢ ውስጥ መንደር ውስጥ ከቤቱ ጀምሮ እንደዚህ አይነት ነገሮችን መስራት ለጤና ብቻ አይደለም፣ የተሻለ ለማሰብ በመኖሪያ አካባቢዎች ያሉ መናፈሻ ግቢ ሁሉ ጊዜ እዚህ ውስጥ የምንገኘው ሰዎች ነን። በተንፈሻችን ማለት ትችላለሽ። ይህንን ቦታ እንደ ማስታረቂያ ቦታ ሁሉ ነው እየተጠቀምንበት ያለው። ከትምህርቴ ጋር በእረፍት ጊዜ መጥቼ እዚህ አሳልፋለሁ። በጣም ደስ ይላል። ሁላችንም ከተረባረብን ሀገር ልክ እንደዚህ ታድጋለች። ሰላም ጤና ይስጥልኝ ተመልካቾቻችን። አዲስ ሚዲያ ኔትወርክ ከአዲስ አበባ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ጋር በመተባበር የሚያቀርብላችሁ ሳምንታዊ ፕሮግራም ላይ ነው የምንገኘው። በዛሬው ፕሮግራማችን እንግዲህ በለሚኩራ ክፍለ ከተማ ሞዴል ብሎኮችን ነው የምንቃኘው። እነዚህ ሞዴል ብሎኮች በውበት በአረንጓዴ ልማት እንደዚሁም በመሰረተ ልማት ዝርጋታ ላይ ምን አይነት ስራዎች ተከናውነዋል፣ ህብረተሰቡን ባሳተፈ መልኩ የተገነቡ እነዚህ ስራዎች ለማህበረሰቡ ምን ያህል መልሰው እየጠቀሙ ነው የሚለውን እንቃኛለን። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። ተመልካቾቻችን ወረዳ 13 ሰንሻይን መሪ ሎቄ መንደር ውስጥ የተገኘ ነው። ሰላም እንዴት ነሽ? ሰላም ነው። እንተዋወቅ። መሰረት ይባላል። ለሚኩራ ክፍለ ከተማ ወረዳ 13 ህብረተሰብ ተሳትፎ በጎ ፍቃድ ኃላፊ ነው። ብሎክን ከማዘመን አንፃር ምን አይነት ስራዎችን የሰራችሁት? እንዴት ነበር ህብረተሰቡን ያሳተፋችሁት ያስተባበራችሁት? እኛ እንደ ለሚኩራ ክፍለ ከተማ ወይም ደግሞ እንደ ወረዳ 13 ሞዴል ብሎክ 4 ነው። ሞዴል ብሎክ ዘንድሮ ያስመረቅ 2 እዚህ ቀጠና ላይ ነው ማለት ነው። ይሄ በህብረተሰብ ተሳትፎና በህብረተሰቡ በኮሚቴ በብሎክ ኮሚቴ የተሰራ ሞዴል ብሎክ ነው ማለት ነው። ስንሰራ የጋራ ስራ ነው የሰራ 65% የራሱ ከህብረተሰቡ ጋር የተሰበሰበ ሀብትና ከመንግስት ደግሞ 35% ይጨመራል ማለት ነው። ሰላም ሰላም፣ እንደምን አሉ? እንተዋወቅ። መላኩ ገዙ ይባላል። አካባቢያችሁን በማስዋብ መሰረተ ልማት በመዘርጋት ረገድ ምን አይነት ስራዎችን ያከናወናችሁት? 210 አባወራ ነው ያለው ግቢ ውስጥ። ከምስረታው ጀምሮ ግቢውን የማልማት ስራ ትልቅ ትኩረት ተሰጥቶት እየተሰራ ነው። እንደምታዩት የመንገድ የውስጥ ለውስጥ መንገድ፣ የአረንጓዴ ስራዎች፣ የልጆች መጫወቻ፣ በተለይ ደግሞ ከምንም በላይ የግቢውን ጸጥታ በመጠበቅ በኩል ያሉትን በሮች በዘመናዊ ማሽንና በሰው ጥበቃም ጭምር ከፍተኛ የሆነ ትኩረት ሰጥተን ግቢው ሰላማዊና ጸጥታው የተከበረ መንደር እንዲሆን በጣም ብዙ ስራ ይሰራል። ሁሉም ነዋሪ በሚሰሩ ስራዎች ላይ ሁሉ በገንዘብም በተለያዩ የሙያ አገልግሎቶችም ብዙ ተሳትፎ ያደርጋል። ሰው የአካባቢው ንጽህና፣ የአካባቢው ጸጥታ፣ የውስጡ ልማትና ውበት ላይ ፎከስ አድርጎ ስለሚሰራ ለግቢው በዚህ መልኩ ያማረና የለማ እንዲሆን ማስቻል የነዋሪው የሁሉም ነዋሪ ተሳትፎ። ሰላም ነው። ሰላም እንዴት ዋሉ? ሰላም ኖት? እንደምን አሉ? ሰላም ነው። ዘውዱ መኮንን እባላለሁ። እዚህ ሰንሻይን ተገቦ ወደ 4 ዓመቴ ነው እና ወጥበቃ ነው የምሰራው። ነዋሪው በከፈለን ነዋሪው የሚያዘንን እንታዘዛለን። የስራውን እድል ፈጠረ እና ይሄማና እዚህ ጋር ስገባ እንዴት አድርጌ እንደምደሰት። ልጆች እንዴት ናችሁ? ደህና። ሰላም ናችሁ? ደህና። ጨዋታ እንዴት ነው? ጥሩ። ስምሽን አስታውቂን እስኪ። ስምሽ ማን ነው? ስሜ ዞሚ ዮናታን ይባላል።
እዚህ ሰፈር መጫወቻዎች ለእናንተ ምን ያህል ጠቅመዋል? በፊት የት ነበር ሄዳችሁ የምትጫወቱት? በፊት ሜዳ እንጫወት ነበር። አሁን ግን እዚህ መጫወቻ ወክ እያደረግን ነበር። አንድ ቀን እዚህ መተን ደግሞ አገኘነውና እኔና ወንድሜ ደስ ተብሎን ልጆችንም ጠራን እዚህ ብዙ እንዲጫወቱ ደስ እንዲላቸው ብለን። እዚህ ከጓደኞቼ ጋር ሜሪ ጎራውንድ እንጫወታለን፣ ዥዋዥዌ፣ ሞንኪ ባር እንጫወታለን፣ ብዙ ነገሮች። መቼ ነው የምትጫወቱት? መቼ ሁሌ እዚህ እንመጣለን ሲመቸን። ሆምወርኬን ጨርሼ ስሰራ እዚህ እጫወታለሁ ከጓደኞቼ ጋር። በርጋ ኳኩቼ ኑ ከኔ ጋር ተጫወቱ፣ እዛ አዲስ መጫወቻ ቦታ አለ ምናምን ብዬ እነግራቸዋለሁ እና እጫወታለሁ። ደስታ ይሰማኛል፣ ኤክሳይትመንት፣ ሃፒነስ፣ ብዙ ነገሮች። ስሜ ዳማን ይባላል። በጣም ደስ ይላል። ስንደምብረን መተን እዚህ እንጫወታለን። እንደምታየው በቃ ደስ ይላል። እዛም ሄደን እንጫወታለን። በጣም ደስተኛ ነኝ። ከትምህርቴ ጋር በእረፍት ጊዜ መጥቼ እዚህ አሳልፋለሁ። በጣም ደስ ይላል። ልጆች እዚህ በሙሉ ይጫወታሉ። ከትምህርት ቤት ጠዋት ከመሄዳቸው በረፍት ሰዓታቸውና ከሰዓት ማታ ሲመጡ ልጆች ይጫወታሉ። ህብረተሰቡ በጣም ደስተኛ ነው። አጠቃላይ ኤሌክትሪክ ሲስተሙ እዚህ ብርሃን ነው ማታ ያንዳንዱ እነዚህ የምታያቸው ፓውዛዎቹና ህብረተሰቡ በጣም ደስተኛ ነው። በከተማችን የተሰራውን የስማርት ሲቲ ከተማን ለማሟላትና የኮሪደር ልማትን መሰረት በማድረግ በዋና ዋና መንገዶች ላይ የተሰሩትን ስራ በነዋሪዎች ቀረብ አድርገን ሞዴል ብሎኮችን በመፍጠር ተመሳሳይነት ለማድረግ እቅድ አቅደን ስንሰራ ነበረ ማለት ነው። በአጠቃላይ 22 የሚደርሱ ስማርት የሆኑ የተሻሉ ሞዴል ብሎኮችን ለመፍጠር እቅድ አቅደን ስንንቀሳቀስ ነበረ። በ10 ወረዳ 2 እና አንዳንድ ወረዳ ላይ ደግሞ 3ም ጭምር ሰርተን 22 ሞዴል ብሎኮችን መፍጠር ችለናል። እነዚህ 22 ሞዴል ብሎኮችን 23 መስፈርት አላቸው። 23ቱንም መስፈርት በተቻለ መጠን ያሟሉ እንዲሆኑና ሳቢ ማራኪ እንዲሆኑ የማድረግ ስራ ሰርተናል። አካባቢ ሲለማ የጋራ ነገር ይኖራልና በዚህ ረገድ ምን አይነት ስራዎችን እየተሰራ ነው? ማህበረሰቡስ ምን ይጠበቅበታል? አሁን ይሄ ያለማውን በዘላቂነት እንዲቀጥል በሀሳብና በገንዘብ አልፎ አልፎም እየተገናኘ እንዴት መሻሻል አለበት የሚሉ ጉዳዮች ላይ በመወያየት ተሳትፎ ያደርጋል። ግን ራሱ የቻለ ቢሮም ሰራተኛ ባለው እነዚህ ነገሮች ለመጠበቅ ማለት ነው። አክቹአሊ የራሳችንን ብቻ ሳይሆን ከዛም አልፎ በአካባቢው ሌሎች መንደሮች ተመሳሳይ ልምድ እንዲወስዱ በወረዳና ክፍለ ከተማ አካባቢ ያሉ በተመሳሳይ ፍላጎት ያላቸው መጥተው ልምድ እንዲወስዱ በማድረግ እኛም ደግሞ ከሌሎችም ለመማር የምንችለው ሄደንም በማየት ጭምር ተሳትፎ የሰፋ እንዲሆን ጥረት እየተደረገ ነው። እንደ መንግስት እንደ አገር እየተሰሩ ያሉት በጣም በአጭር ጊዜ ግን በከፍተኛ ሁኔታ ከተማችንን የለወጡ የኮሪደር ልማት፣ የወንዝ ዳርቻ ልማት ስራዎች፣ የልጆች መጫወቻዎች፣ የስፖርት ማዘውተሪያ ስፍራ ቆጥረን የማንጨርሳቸው ሌሎች ሀገሮች ሄደን ስናይ የምንቀናባቸው ነገሮች በጣም በፍጥነት እየተሰሩ ነው ያሉት። አሁን ህዝቡ እነዚህን ሁኔታዎች እያየ አንደኛ መንግስት የሚሰራቸውን መጠበቅ ያው ለራሱ የተሰሩ ስለሆኑ ማለት ነው። ከዛ አልፎ ግን በሚኖርበት ግቢ ውስጥ መንደር ውስጥ ከቤቱ ጀምሮ እንደዚህ አይነት ነገሮችን መስራት ለጤና ብቻ አይደለም፣ የተሻለ ለማሰብ ራስን ለማክበር በጣም ብዙ ጠቀሜታዎች ያሉት ጉዳይ ስለሆነ ነዋሪው የከተማው ነዋሪም ሆነ ጠቅላላ ህዝቡ በየአካባቢው በየራሱ ግቢ እያንዳንዱ ሰው ግቢውን ካጸዳ፣ አካባቢውን ካጸዳ ከተማው አሁን ከምናየው የበለጠ እያንዳንዱ መንደር ውበቱም ሆነ ጽዳቱ ሊዳረስ ስለሚችል ሁላችንም ለእንደዚህ አይነት ነገሮች ትኩረት ሰጥተን የሚጠበቅብንን መስራት ይኖርብናል። የህብረተሰብ ተሳትፎ አሁን ከተማችን እየለማ እንዳለው አሁን ይሄንን ቦታ ወደ ላይ ያለውን ቦታ የአረጋውያን መናፈሻ ለማድረግ ህፃናት በደንብ የሚጫወቱበት፣ ወጣቶች የሚጫወቱበት አልባሌ ቦታ እንዳይገኝ ይሄንን ደግሞ አንድ ላይብራሪ አሁን በቅርቡ ያልቃል። ላይብራሪ ለአካባቢ ለሚኩራ ላይብራሪ ተብሎ ወጣቱ በማንበብ ኮምፒውተር ዘመናዊነትን ከትምህርት እንዲያሳልፍ ላይብራሪም እንደዚሁ ሊከፈት ነው በቅርቡ።
ተመልካቾቻችን በለሚ ኩራ ክፍለ ከተማ ወረዳ 8 ነው የተገኘ ነው። በዚህ ወረዳ እንግዲህ ከሞዴል ብሎክ ጋር ተያይዞ የተሰሩ ስራዎችን ነው እየቃኘን የምንገኘው። አሁን ያለንበት ደግሞ በመኖሪያ አካባቢዎች ያሉ መናፈሻ ግቢ ነው። በዚህ ግቢ ውስጥ የህፃናት መጫወቻና የአረጋውያን ማረፊያዎች አሉ። እነዚህ አገልግሎቶች ለአካባቢው ማህበረሰብ ምን አይነት ጠቀሜታን ሰጥተዋል፣ ማህበራዊ መስተጋብርንስ ምን ያህል እያጠናከሩ ነው የሚለውን ከአካባቢው ማህበረሰብ ጋር ቆይታ እናደርጋለን። እንዴት ዋላችሁ? ሰላም ዋላችሁ? እንዴት ናችሁ? እንደዚህ አይነት መናፈሻዎች ለአቅመ ደካሞች ለህፃናት መገንባታቸው የአካባቢን ውበት ከመጨመር ማረፊያ ከመሆን አንፃር ፋይዳቸው ምን ያክል ነው? በፊትስ እንዴት ነበር አካባቢ? ሁለት ግሪን ኤሪያ ነው ያለን፣ ታችም ሌላ አለን። ስለዚህ ለሁለቱም ግሪን ኤሪያ የልጆች መጫወቻ ሰርተናል፣ ራሳችን አዋተን ማለት ነው። ሰፈር ነዋሪው አዋጥቶ በፊት እንግዲህ ይሄ መጫወቻ ስላልነበረ ልጆች ያው እዚህ በመሯሯጥ ይጫወቱ እንደሆነ ነው እንጂ እንዲህ አይነት ነገር እድሉ አልነበራቸው። አሁን ግን ወደ ማታ ገደማ ብትመጡ እዚህ ጋር 40-50 ልጆች ነው የምታገኙት፣ በተለያየ እድሜ ያሉ ማለት ነው። ከትምህርት ቤት መጥተው እዚህ ነው የሚጫወቱት። ለትልልቆቹም ሰዎች ለአረጋውያንም ቢሆን በጣም የተመቸ ቦታ ነው። መጥተው ቁጭ ብለው አረፍ ብለው ተጫዋውተው 2-3 ሆኖ ተጫዋውተው የሚሄዱበት ቦታ ነው። ማታ ብትመጪ ካየሽ ሰፈራችን ባውዛው በርቶ ብርሃን ሲታይ ደስ ይላል። መተንፈሻችን ማለት ትችላለሽ። መተንፈሻችን እዚህ ነው። ሌላ ምልሽ ሄደሽ ርቀሽ የምትሄጂበት የምትጫወችበት 2ም 3ም 1ም ሆነን እዚቹ ቁጭ ብለን የተቻልነው ያህል ቁጭ ብለን አውርተን የሆዳችን አውርተን ያለውን ነገር ያሳለፍነውንም ይሁን ያለውን ነገር ሁሉ ተነጋግረን የምናልፍበት ሰዓት ነው። ካለን ያቹ ውሃ ገዝተን ቆሎ ገዝተን እዚህ በቃ ምን አለፋሽ በቃ ትልቅ መዝናኛ ለኛ ህይወት በጣም ትልቅ መዝናኛ ሆኖ ያገኘነው ቦታ ነው። በጣም ደስ ይለናል። ጥላምት ያለሽ አየሩ እዚህ ጋር ቦታ ላይ የምታገኘው አየር የትም ቦታ ስለሆነት ነው የምልሽ፣ የትም ቦታ አታገኙ። ማታ ላይ ብትመጪ ምግብ ማለት ትችላለሽ። በቃ ወደ ውስጥሽ ራሱ ሲገባ አየሩ ይታወቅሻል። ከጊዜ ወደ ጊዜ እየጨመረ የማህበረሰቡንም አገልግሎት የማግኘት እንትን እየጨመረ ነው የመጣው። ለኛም በጣም ትልቅ ደስታ ነው የሚሰጠን። ሌላ ከዚህ የበለጠ ደስታ የለውም። እዚህ አረጋውያን ከቤት ወጥተው እንደዚህ አይነት ማረፊያዎች ላይ እርስ በርስ ተገናኝተው የሚጫወቱበት ቦታዎች እንደዚህ መኖራቸው ለአረጋውያኑስ ምን ያህል እረፍት ነው? ትልልቆቹ ሰዎች ወደ ማታ ገደማ ብትመጡ እዚህ ወደ ከ10 ሰዓት 11 ሰዓት ገደማ ላይ አንዳንዴ ደግሞ 4 ሰዓት ገደማ ብትመጡ ፀሐይ ሞቅ ለማለት ስለሚፈልጉ መተው ፀሐያቸው ሞቀው ተጫውተው ይሄዳሉ። ማታ ገደማ ደግሞ 2-3 ሆኖ ቁጭ ብለው አውርተው ተነጋግረው ይሄዳሉ። ስለዚህ ይሄ ቦታ ለኛ አሁን በጣም መልቲ ፐርፐዝ እንትን ያለው አንድ ነገር አይደለም። እኛ ማህበራዊ ትስስራችንን ራሱ ግንኙነታችንን ራሱ ምን ነው ከለየት ሄደን እንባባላለን። ማታ ላይ ራሱ አንዱ ይመጣል። ያው እንግዲህ አሁን ተላምደናል ማለት ትችላለች። በተወሰነ አሁን በተለይ ከተወሰነ አመት ወዲህ እንደገና ይሄ ኮሪደር በሚለው በተሻሻለው ወዲህ ከለየት ሄደን እንላለን። ምን ነው ቀረ ዛሬ ምናልባት ዛሬ ቀርቶ ነገ ከመጣ እንዲህ ትላንትና አልተገኘህም እኮ አልመጣህም ነበር ምናምን ሁሉ እንባባላለን። ማህበረሰቡን ማቀራረብ የቻልንበት ነው። ተራርቆ ጎረቤት ለጎረቤት የማይጠያየቅበት ለክፉም ለደጉም የማይደራረስበት የነበረውን ይሄ በጣም አቀራርቧቸዋል ማለት ነው። ልጆች መጥተው እዚህ ይጫወታሉ፣ ትርፍ ጊዜያቸውን ያሳልፋሉ። አዛውንቶች በተመሳሳይ እዚህ ቦታ ላይ መጥተው እየተዝናኑ ጊዜያቸውን ያሳልፋሉ። እንግዲህ እንደምታዩት መብራትም ሁሉ ነገር የተሟላለት ነው። እዚህ ላይ የተደሰቱ የጋራ አብሮነታቸውን የሚመክሩበት ሁኔታ ነው የተፈጠረው ማለት ነው። ስለዚህ ይህን ስራ በጣም አስፍተን ለማስቀጠል ነው ማለት ነው የያዝነው። ከዚህ አንጻር በቀጣይም ከዚህ አስበልጠን እንደምንሰራ እሙን ነው ማለት ነው። ከስም መታወቅን ጀምር። መሰረት አዳነ እባላለሁ። የለሚ ኩራ ወረዳ 8 ህብረተሰብ ተሳትፎ ኃላፊ ነኝ። ከሞዴል ብሎክ ጋር በተያያዘ ምን አይነት ስራዎችን ያከናወናችሁት? ብሎኮችን ለነዋሪዎች ምቹ በማድረግ ህብረተሰቡ ራሱ ባለቤት ሆኖ ብሎኮችን እንዲፈጥርና
እንደ ወረዳ ደግሞ እገዛዎች ተቀናጅተን ይሄ ብሎክ ከሚመለከታቸው ሴክተሮች እንደ ህብረተሰብ ተሳትፎም ሌሎች ሴክተሮችንም ጭምር በመቀናጀት ለምሳሌ ከጽዳት አስተዳደር ጋር ከተለያዩ ሴክተሮች ጋር አሁን ለምሳሌ ከልጆች መጫወቻ ጋር በተያያዘ ሴቶችና ህጻናትን በማሳተፍ ከጽዳት ጋር በተያያዘ ነዋሪው ጽዳቱ፣ ጤናው የተጠበቀ እንዲሆን ብዙ ስራዎች ሴክተሮች ተቀናጅተን የተሻለ ሞዴል ለመፍጠር ችለናል ማለት ነው። እነዚህም ብሎኮች ስናይ ፊት ጨለማ የሆነና ብዙ ወንጀሎች የሚፈጸሙበት ብሎኮች ናቸው። አሁን ግን ሰው ቀንም ይሁን ማታ ፋስላይት ላይቶችን ወደ ውጭ በማውጣት ነው። እንደዚህ ያሉ ቀለሞችን በመቀባት የኮሪደር ቀለም ነው የምንለው እኛ በተለምዶ እንደዚህ አይነት ቀለሞችን በመቀባት ቀንም ይሁን ማታ ተመሳሳይ የሆነ አሁን ይሄ ብሎክ ከወንጀል ነፃ የሆነ ለማድረግ ተችሏል ማለት ነው። ራሱ ነዋሪው በራሱ ተነሳሽነት የተወሰነ ድጋፍ እያደረግንለት በራሱ ተነሳሽነት የማልማቱን ስራ ሰርቷል ማለት ነው። ቀለም የመቀባቱንም መብራት የማስወጣቱንም አካባቢውን ንጹህ የማድረግም ንጽህናውን የመጠበቅም ስራ በራሱ በነዋሪው የመስራት ስራ ተሰርቶ አሁን መጋቢት 30 ላይ ተጠናቋል። ግን ሂደቱ አሁንም እንደቀጠለ ነው ማለት ነው። እንዴት ማቀድ እንዳለበት የሙያ ድጋፍ ባለሙያዎች ሲሰጡ ነበረ። እኛም እንዳመራር ይህ ስራ ተፋጥኖ እንዲሰራ በአጭር ጊዜ ውስጥ ነው ሲሰራ የነበረውና ስናግዝ ነበረ። በዚህ ደግሞ ህብረተሰቡ በጣም ደስተኞች ናቸው። ለቀጣይም እኛ በሰፊ ልምድን ያገኘንበት ነው። ማህበረሰቡ ውስጥ በጣም ብዙ እውቀት ያለው ሰው አለ። ግማሹ በእውቀት ያግዛል፣ ግማሹ ደግሞ ማዋጣት ከሚገባው በላይ በራሱ ተነሳሽነት ያዋጣል ማለት። በሙያ አሁን ለምሳሌ እዚህ የተሰሩትን ስራዎች ከፍለን አይደለም ያሰራናቸው። ራሱ ኮሚቴ ውስጥ ኢንጂነሮች አሉ፣ መሀንዲሶች አሉ። እነሱ አስተዋጽኦ እንዲያደርጉ ለአካባቢያቸው አበርክቶ እንዲኖራቸው ትንሽ ነው የነካካናቸው እኛ። እነሱ ደግሞ አስፍተው የሰሩበት ሁኔታ ለእኛ ደግሞ ትልቅ ልምድ ወደ ሌላው ሼር ለማግኘት ያገኘንበት ሁኔታ አለ ማለት ነው። ኮሪደሩ ጋር መንደሮቹ ደግሞ እንደዚህ ተሳስረው ደግሞ መልማታቸው ብርሃን መሆናቸው ሰፈሮች ጨለማ የነበሩት ለሌብነት የሚጋለጡ አካባቢዎች ላይ አሁን ላይ ሰላምና ጸጥታቸው አስተማማኝ መሆኑ እንደው ፋይዳው ለማህበረሰቡ ምን ጥቅም አለው? እንዴት ተመልክተውታል? ከኮሪደር ልማቱ ጋር አስተያይዘው ይደረግ በጣም ደስ የሚል ማህበረሰቡ አንድ ማወቅ ያለበት ሰው ከተረባረበ ከተረዳዳ እጅ ለእጅ ከተያዘ ለአገር ከሆነ ከላይ አይልም። ያ የራሳችንን አገር ለማሳደግ ሁላችንም ከተረባረብን አገር ልክ እንደዚህ ታድጋለች። በሁሉም መስክ አንድ መሆን የአሁኑ ትውልድ ኃላፊነት ነው። ስለዚህ እያንዳንዱ ሰው መረባረብ እኔ አሁን ቬሪ ሃፒ በጣም ነው የምደሰት። የኮሪዶር ምናምን ይሄ መንገድ እንደዚህ ሰፍቶ እኔና አንቺ የአይን ምስክር ነን አሁን ማለት ነው። ይሄ መንገድ ከሰፋ በኋላ እና እንትኑ አውራ ጎዳና ከሆነ ይሄ ነገር ይቀጥል ደስ የሚል ስለሆነ መቀጠል ከዚህ የተሻለ እንዲቀጥል ማድረግ ያስፈልገናል። ማህበረሰቡም ለልማቱ ራሱ ባለቤት ነው። ራሱ ባለቤት ሆኖ ነው እየተንቀሳቀሰ ያለው ማለት ነው። አሁን ቀለም ቀባት ተቀባ ይሄን አርግ ያን አርግ የሚባል ነገር የለምና አንዱ ያንዱን ብሎክ እያየ ስለሚነሳሳ እንደ መሰረተ ልማትም ኮብል ባልተሟላባቸው መንገድ ባልተስተካከለበት መብራት መሰረተ ልማት የማሟላት ይፍሳሽ የሚያስቸግራቸው አካባቢዎች ፍሳሽ በአግባቡ እንዲወገድ የማድረግ ስራዎችን ተሰርቷል ማለት ነው። እንደ ወረዳችንና እኛ እንደ ወረዳ 8 እንደ ለሚኩራ 60ውን ሞዴል ብሎክ አድርገናል። የባለቤትነቱ ስሜት ምንም ጥያቄ የለው። አንድ ቦታ ነገር ሆኖ ቢሆን ተፈጥሮ ቢሆን ስልክ ነው የሚደውሉልኝ። ማታ ቢሆን ይደውላሉ። አረ እዚህ ቦታ እንደዚህ ያን ነገር ነው ምንድነው እሱ ነገር ይላሉ። ስለዚህ የሚመለከተው አካል ተላለ ወደዛ የሚመለከተው አካል አድርጌ ሄዶ ሮጦ አጣቶ ምናምን ቶሎ መፍትያችንን እንሰጣለን። በጣም ደስተኛ ነኝ። በጣም በቃ ማርፈው እዚህ ሰፈር ስመጣ ሌላ ቦታ ስራ ነው። እዚህ ስመጣ ግን ረፍት ነው። ህብረተሰቡ አሁን የኔ ነው ብሎ እየጠየቀ ነው። ሌሎች ተጨማሪ ነገሮች አሁን እዚህ እየጠየቀ ነው። ለምንድን ነው የራሴ ነው ስላለ ነው ማለት ነው። አሁን ማህበረሰቡ እንደፈለገው ይጠቀማል። ሲቆሽሽ ደግሞ ያንን መልሶ የሚያጸዳበት ሁኔታ ችግኞች አላግባብ እንዳይረገጡ የማድረግ ኃላፊነት ጭምር የስራ እድል ሁላ ፈጥረዋል። አሁን እዚህ ውስጥ ጥበቃዎች አሉ፣ ጽዳቶች አሉ። ለነሱ ደሞዝ እያዋጡ ይከፍላሉ። ባለቤት ስለሆኑ ይሄንን ያደረጉትና ስለዚህ ማህበረሰቡ ቀጣይም
ይህንን ነገር በዋነኛነት እየተከታተሉ ተጨማሪ ነገሮችን እዚህ ላይ እያሰፉ እንደሚሄዱ አምናለሁ። ይህን ደግሞ እንዲያደርጉ መልእክቴን ማስተላለፍ እወዳለሁ። ተመልካቾቻችን በዛሬው ፕሮግራማችን እንግዲህ በለሚ ኩራ ክፍለ ከተማ ላይ ሞዴል ብሎኮች እንዳሰናል። እነዚህ ሞዴል ብሎኮች ማህበረሰቡን ባሳተፈ መልኩ ነው የተገነቡት። በአረንጓዴ ልማት እንደዚሁም በውበትና በመሰረተ ልማት ዝርጋታ መልሰው ለአካባቢው ማህበረሰብ አገልግሎት እየሰጡ ስለመሆኑ ቃኝተናል። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ሰላም።